ለሰው ልጅ እንደ ህመምና ሞት እጅግ ቅርቡ የሆኑ ምንም ነገሮች የሉም። ተስፋ ቢሉ ዕቅድ፣ ዝና ቢሉ ስልጣን፣ ዕውቀት ቢሉ ሀብት ወደ ሰው ልጅ ሕይወት ለመምጣት ጊዜ ፈላጊዎች ናቸው። ህመምና ሞት ግን ከእያንዳንዱ የሰው ፍጡር ጋር በሰከንዶች ርቀት ተቃቅፈው ይኖራሉ። ሞት ሲመጣ አከተመ። ቀጣዩ ተግባር ሽኝት ብቻ ይሆናል። የህመም ቀጣይ ተግባር ግን የውስብስቦች ውስብስብ ነው። በዚህ ሐሳብ ስምምነት ላይ ከተደረሰ ለሰው ልጅ ከህመም የቀረበ ትልቅ ጉዳይ የለም ማለት ነው። የሰው ልጅ ህመም ለተባለ ዋና ጉዳዩ መፍትሄ አግኝቶ ህልውናው እንዲቀጥል የሕክምና ግብዓቶች የመኖሩ ዋስትናዎች ናቸው። መድኃኒት መረጣ፣ ግዢ፣ ማጓጓዝ፣ ማስቀመጥ፣ ማሰራጨትና ተጠቃሚ ጋር ማድረስን የሚያካትተው የሕክምና አቅርቦት ሰንሰለት እጅግ ውስብስብና ከባድ ሥራዎች በውስጡ አሉት። በዚህ ሰንሰለት ውስጥ የሚፈጠረው ስህተት ውጤቱ ሞት ሊያስከትል የሚችል ነው። ከዚህም በተጨማሪ ኢኮኖሚዋ እንደ ልብ ለማያንቀሳቅሰው ኢትዮጵያ ከባድ ኪሳራ አድራሽ ነው። የሚባክነው ሀብት የቢሊዮን ዶላሮች ዲል ነው አድሬስ እያደረግን ያለ ነው። ከፍተኛ የሆነ መድኃኒት እየባከነ ነው ያለው። መድኃኒት ብቻ አይደለም፣ ከፍተኛ የሆኑ የሕክምና መሳሪያዎች፣ የላቦራቶሪ ሪኤጀንቶች በአገሪቱ ላይ ትክክለኛ አመራረጥ፣ ትክክለኛ አገዛዝ፣ ትክክለኛ ስርጭት፣ ትክክለኛ ስቶሬጅ ወይም ደግሞ መጋዘን ላይ አቀማመጥ ስለሌለ በዛ ምክንያት የሚባክነው የመድኃኒት እና አጠቃላይ ፋርማሲቲካል ብለን ካቴጎራይዝ ብናደርጋቸው መድኃኒቶችን ብቻ ሳይሆን የላቦራቶሪ ሪኤጀንቶች፣ ሜዲካል ኢኩፕመንትስ እነዚህ ከፍተኛ ብክነት ስላለ ይሄ ከፍተኛ ትኩረት የተሰጠውም በመንግስትም የተሰጠው ነው። እንደ ዩኒቨርሲቲም ትኩረት ሰጥተን የምንቀሳቀስበት ነው እና አገራዊ አጀንዳም ጭምር ነው። ቢሊዮኖችን እንዳያከስር ለህመምተኛም መድረስ አቅቶት ሞት እንዳያስከትል በአቅርቦት ሰንሰለት ውስጥ የሚገኙትን ሥራዎች በእውቀት ማዘመን ለድርድር የሚቀርብ ጉዳይ አይደለም። ለዚህ ነው ለዚህ ሰንሰለታማ ሥራ ሰንሰለት የተባለ ፕሮጀክት የተወለደው። በእኛ ሀገር እንግዲህ በተለይ እኛ ትኩረት የምናደርገው የመድኃኒት ወይም የሕክምና ግብዓት አቅርቦት ላይ ነው። ዋናው ዓላማው የነበረው ማጠናከርና ብዙ ክፍተቶች ይታዩ ነበረ። የጤና አገልግሎት አሰጣጣችንን ስናይ ጥራቱን በምንገመግምበት ሰዓት ብዙ ጊዜ በአብዛኛው ከግብዓት አቅርቦት እጥረት አኳያ የሚፈጠር ችግር እንዳለ ነው የተገነዘብነው የነበረውና ብዙ ጥናቶችም የሚያሳዩት እኛም ራሳችን ያጠናናቸው ጥናቶች የመድኃኒት እጥረት በተለይ ለተወሰኑ በሽታዎች በጣም አስቸጋሪ ሆኖ ነው ያየነውና ይህንን የመድኃኒት አቅርቦት ስርዓት ወይም የሕክምና ግብዓት አቅርቦት ስርዓት ማጠናከር የምንሰጠውን የመድኃኒት አገልግሎት ወይንም ስፋት ያጠናክራል ብለን ስላመን ይሄ ፕሮጀክት እንዲቀረጽ አድርገን መስራት ጀምረናል። ሰንሰለት ፕሮጀክት 3 ዋና የሰንሰለት ቀለበቶችን አያይዞ ላለፉት 3 ዓመታት መልከ ብዙ ሥራዎችን ሰርቷል። ቀለበት 1 የትምህርት አቅም ግንባታ። ለመሆኑ ወደዚህ የትምህርት አቅም ግንባታ ሲገባ የኢትዮጵያ ቀዳዳ እንዴት ተፈተሸ? ከዚያስ ምን ተሰራ? የጤና ሎጂስቲክስን ለማሰልጠን በእኛ ሀገር ያሉ ዩኒቨርሲቲዎች በብቃት ያንን ሊያስኬዱት ይችላሉ ወይ? የትኞቹ ፕሮግራሞች ናቸው ትክክለኛ ሊሆኑ የሚችላሉ የሚለውን ዩኒቨርሲቲዎችንም ማጥናት ሞከር። ስለዚህ ኢንቴግሬትድ የሆነ ትሬኒንግ ለመስጠት ጅምር ካልሆነ በስተቀር ሙሉ ካፓሲቲ ያለው አላገኘንም። ቦልድሊ መናገር የሚቻለው ይሄን ነው። ኢንቴግሬትድ ትሬኒንግ ማለት የመድኃኒት ኖሌጅ ኑሮት የሎጂስቲክስም ኖሌጅ ያለው ማለት ነው። የሎጂስቲክስ ወይም የሰፕላይ ቼን ጀነሪክ ከሪክለምስ አሉ በየቦታው በቢዝነስ እና ኢኮኖሚክስ በኮሜርስ በምናምን ይሰጣሉ። ነገር ግን እነሱ ደግሞ የሚጎላቸው ምንድነው? ስለ መድኃኒት አይዲያ የላቸው። ሌሎች ፕሮዳክቶች ሌሎች ኮሞዲቲስ ላይ ነው። ስለዚህ የመድኃኒትን ዩኒክ ባህሪያት የያዙ የሎጂስቲክስ ስርዓት እንትኖችን ማስተማር የሚችል ኢንቴግሬትድ የሆነ ልናገኝ ስላልቻል
አካዳሚክ ካፓሲቲ ቢልዲንግ ፕራዮሪቲ ነው ብለን ወሰድ። አሁን በእኛ ለምሳሌ በስኩል ኦፍ ፋርማሲ ሌሎች የፋርማሲ ትምህርት ቤቶች በጅማ ዩኒቨርሲቲ፣ በጎንደር፣ በነቀምቴ አሁንም በባህር ዳር የተጀመሩ አሉ። ስለዚህ አሁን መምህራኖቻቸው ኢንቴግሬትድ የሆነውን ጤና ሎጂስቲክስ እንዲሰጡ ማስቻል አስፈላጊ ነው የሚል ስላመንበት እሱን እንዳንድ ቁልፍ ነገር ወሰድና ከራሳችን ነው የጀመርነው። ይህንን ደግሞ ያደረግነው ምንድነው? ከውጭ መምህራንን በማምጣት ኤክስፒሪየንስ ሼሪንግ ቪዚት፣ ይሄ ኤክስቼንጅ በማድረግ ሼር በማድረግ የራሳችንን ተማሪዎች ደግሞ ፒኤችዲ ኢንቮልቭድ እንዲሆኑና ጤና ኦሪየንትድ የሆነ ሎጂስቲክስ እንዲማሩ በማድረግ ነው እንግዲህ እዚህ ላይ ፎከስ አድርገን እየሰራን ነው። ኖት ኦንሊ ዛት አካዳሚክ ካፓሲቲ ቢልዲንግ ስንል ባይ ዘ ዌይ የባለሙያዎችን ማሰልጠን ወይ መምህራንን ማሰልጠን ብቻ ሳይሆን ካሪኩለሙን ራሱ መፈተሽም አስፈላጊ ነበር። እኛ ከጀመርነው በኋላ 2 ሪቫይዝ አድርገነዋል ካሪኩለሙን። ሁልጊዜ ምን ነው የምናደርገው? ዳይናሚክ እንዲሆን ነው ካሪኩለሙ የምንፈልገውና ዳይናሚክ ስንል አንደኛ የሀገሪቱን ፍላጎት ያማከለ፣ ሁለተኛ ደግሞ የኢንተርናሽናል ፐርስፔክቲቭን ያማከለ። ምክንያቱም ኢትዮጵያ አይላንድ አይደለችም፣ በግሎባል ኮሚኒቲ ነው ፋንክሽን የምናደርገው። የመልቲናሽናል ፖለቲክስ ማወቅ ያስፈልጋል። የመድኃኒት አቅራቢ ኩባንያዎችን ፖለቲካ ማወቅ ያስፈልጋል። ካላወቁት ዲፕሎማሲውንም ካላወቁት፣ ዲፕሎማሲ ስል የዚህ የፎሬን ሪሌሽን ብቻ ሳይሆን የካምፓኒዎች ሪሌሽንሽፕ ማወቅ አለባቸው። በከፍተኛ ደረጃ ኔጎሽዬሽን ፓወር ያላቸው ሰዎችን ስናስቀምጥ ኔጎሽዬት የማድረግ ፓወር መኖር አለበት። የካምፓኒ ፖለቲክሱን ማወቅ መቻል አለባቸው። ዛት ኦል ቲንግስ ኢምፖርታንት ነው። ስለዚህ ያን ፐርስፔክቲቭም የያዘ እንደሆነ ለማረጋገጥ ሁልጊዜ ሪቫይዝ እናደርገዋለን ካሪኩለም። የስቴክ ሆልደርሶችን ኢንፑት እንትን እንላለን። የአልሙናይ በፊት ተማሪዎችን፣ የቀጣሪዎችን፣ አሁን በትምህርት ላይ ያሉ ተማሪዎችን ሀሳብ እንሰበስባለን። ከዛ በኋላ እሱን ካጠናን በኋላ እንደገና መስተካከል ያለባቸው ካሉ፣ መጨመር ያለባቸው ኮርሶች ካሉ፣ መውጣት ያለባቸው አላስፈላጊ ኮርሶች ካሉ እንደሱ እያደረግን ካሪኩለሙንም ሪቫይዝ እናደርጋለን። ስለዚህ ሰንሰለት ፕሮጀክት ክሪቲካል ነው። የችግሩን ቀዳዳ ለመድፈንና የአቅርቦት ሰንሰለቱ የጀርባ አጥንት ለመሆን የሞከረው ሰንሰለት ፕሮጀክት በማስተርስና በፒኤችዲ ደረጃ ባለሙያዎችን ማፍራት ችግሩን መንግሎ መጣያ መሳሪያ ነው ብሎ ያምናል። እናም በዚህ ጉዳይ ላይ ሰንሰለት ፕሮጀክት ከነበሩ ችግሮች እስከ ውጤቱ እንዲህ ተጉዟል። የኛ ተማሪዎች አብዛኞቹ ከፍለው የሚማሩ ናቸው እና ፋይናንሻል ኮንስትሬንት በጣም አላቸው እና በዚህ ምክንያት ትምህርታቸውን መቀጠል ያልቻሉ ተማሪዎች ኢቭን ለማቆም የተገደዱ ተማሪዎች ነበሩና ያው ሰንሰለትን በዚህ አጋጣሚ ማመስገን እንፈልጋለሁ። ለነዚህ ተማሪዎች የነፃ የትምህርት ዕድል ወይንም ስኮላርሺፕ አዘጋጅቶ እንድንሰጣቸው አግዞናል። ይሄ ደግሞ ነፃ የትምህርት ዕድል የትምህርት ክፍያቸውን፣ የጥናት ጽሁፍ ክፍያቸውን፣ እሱን ለዳታ ኮሌክሽንም ለሌላም ፐርፐዝ የሚጠቅማቸውን ፈንድ በማመቻቸት ከዚህ በተጨማሪ ደግሞ መንዝሊ ስታይፐንድ ለልጆቹ በመስጠት ተማሪዎቹ በእረፍት በኮንፊደንስ እና በጥሩ ሁኔታ አሁን እየተማሩ ይገኛሉ። ሰንሰለት ፕሮጀክት ላይፍ ፕሩፍ ነው ብዬ አስባለሁ። ማለት ህይወቱን ከቀየረው፣ ምክንያቱም ትምህርት ላቋርጥ ነበር መክፈል ስለማልችል ማለት ነው። መጀመሪያ ዊዝድሮ ለማድረግ ከሚስተር ዘላለም ጋር ኮኦርዲኔተራችን ነበር። ከዛ ከሱ ጋር ወራው። ከዛ እንዳቋርጥ አልፈለጉም። ብቻ ትንሽ ጊዜ ታገሽን፣ ትንሽ ጊዜ ቀጥይና ሌሎች አጋጣሚዎች ሲመጡ እናሰራሻለን። ከዛ በኋላ ደግሞ ይሄን ፕሮጀክት ፕሮፖዛል አቀረቡ። ስቴፐንድ እና ስኮላርሺፕ እንዲሰጠን ማለት ነው። በእኛ ነው የተጀመረው። ስለዚህ ስኮላርሺፕ መኖሩ ትምህርቴን ቀጥልኩ። ያው በስራው ዓለም ብዙ ወደ 16 ዓመት አካባቢ ሰርቻለሁ። ሶማሌ ክልል ነበር ስሰራ የነበርኩት። አሁንም ከዛ ነው የመጣሁት። ሰንሰለት ፕሮጀክት እድሉን ባላገኝ ኖሮ ምናልባት ፒኤችዲ ላልቀጥል እችላለሁ። ምክንያቱም ልጆች አሉኝ፣ መስራት አለብኝ። ፒኤችዲ ደግሞ ለመማር በአሁኑ ሰዓት አሁን ዩኒቨርሲቲዎች በተለያዩ ዩኒቨርሲቲዎች የሚሰጠው ለፒኤችዲ ፕሮጀክት ለሪሰርች መስሪያ የሚሰጠው ፕሮጀክት በቂ አይደለም። ስለዚህ የምትፈልገውን ጥናት በምትፈልገው ጥራት ለመስራት ገንዘብ ያስፈልጋል፣ ዳታ ለመሰብሰብ ያስፈልጋል፣ ለመንቀሳቀስ ያስፈልጋል፣ ማቴሪያሎችን የትምህርት ማቴሪያሎችን ለማግኘትም
ገንዘብ ያስፈልጋልና ሰንሰለት ፕሮጀክት እንደዚህ አይነት ነገሮችን ፈንድ ስለሚያደርግ በዚህ ፕሮጀክት ውስጥ ትምህርቴን ልቀጥል ችያለሁ ማለት ነው። የትምህርት ሂደቴ እንግዲህ በአዲስ አበባ ዩኒቨርሲቲ የትምህርት ፕሮግራም መሰረት የሚሄድ ሆኖ ሰንሰለት ፕሮጀክት እንግዲህ እኔ ለመማረው ትምህርት ያደረገው ኢንተርንሺፕ አታችመንት 1 ወር እንወጣለን፣ ፕራክቲካል ኤክስፖዠር አለና እሱን ከቨር አድርጎልናል። የተለያዩ ደግሞ ከሰፕላይና ከሰፕላይ ማኔጅመንት ጋር ግንኙነት አላቸው የሚባሉ ፍሮም ፕሮዳክሽን እስከ ኢንድ ዩዘር ድረስ የሚደርሰውን እንዴት እንደሆነ የተለያዩ ቦታዎችን በሰንሰለት ፕሮጀክት ሰፖርት ሄደን ቪዚት እንድናደርግ ተደርጓል። በሰንሰለት ፕሮጀክት መማር ሊጠቅም ይችላል ብዬ የማስበው እኔ በዛኛው በሬጉላሩ ስለተማርኩኝ የተለያዩ ትሬኒንጎችን ኤክስፒሪየንስ ሼሪንጎችን ማለት የበጀት ሊሚቴሽን ሊኖረው ስለማይችል መጀመሪያ ማቀዶ ስለሚያስተምር እንዲህ አይነት ኤክስፖዠሮች ይኖሩታል ብዬ አስባለሁ። ኢን አዲሽን ቱ ዛት እኔ ሪሰርችን ስሰራ ሰንሰለት ፕሮጀክት ሰፖርት አድርጎኝ ነው አሁን እየሰራው ያለሁት እዚሁ ጥቁር አንበሳ ላይ ነው። ፕሮሰስ ማፒንግ ላይ የሚሰራው ሰንሰለት ፕሮጀክት ሰፖርት አድርጎታል የኔን ጥናት። ሾርት ኮርስ ትሬኒንጎችን በተለይ ከቀጥታ ከፋይናንሻሊ ከሚናገኛቸው ሰፖርቶች ያለፈ እንደኔ አይነት ከሰርቪስ ኤሪያ የመጡ ሰዎች ተጨማሪ ብዙ ትምህርቶችን መውሰድ አለባቸው። ስለዚህ ይሄ ከተለያዩ ከውጪ ካሉ ኩኔ ፋውንዴሽን ጋር በመተባበር ከስኩል ኦፍ ኮመርስ አዲስ አበባ ዩኒቨርሲቲ ጋር በመተባበር ብዙ ኮርሶችን ተጨማሪ ኮርሶችን ነን ግሬድ የሆነ ግሬድ ማይያዝ ግን የኛን ካፓሲቲ ቢልድ ለማድረግ የሚጠቅሙ በጣም ብዙ ኮርሶችን በዓለም አቀፍ ፕሮፌሰሮች እንድንማር አድርጎናል። ሰንሰለት ፕሮጀክት ከምንም በላይ በብርም በምንም ላይገኝ የሚችለው ኢቭን ብር በሆነ ሶርስ ልታገኘው ትችላለህ። እንደዛ አይነት ነገሮች ግን በብር ሜጀር ማይ የሆኑ ነገሮች ብዙ እድል እንድናገኝ ሰንሰለት ፕሮጀክት ያስተባበረን ትብብር ትምህርት ላይ ከፍተኛ አስተዋጽኦ አድርጓል። ከዛም ማለፋ ጄኔቫ ሴንተር ፎር ሁማኒቴሪያን ስቴዲ የሚለው ላይ ያሉ ፕሮፌሰሮች አሉት። ከዛ አንድ ፕሮፌሰር ለኔ አድቫይዘር እንዲሆን ሰንሰለት ፕሮጀክት አፈላልገው በቀላሉ ላይ ገኝ የሚችለውን በሰንሰለት ፕሮጀክት አማካይነት አገኝቼዋለሁ። በጣም ዓለም አቀፍ ታዋቂ ከኔ ሪሰርች ኤሪያ ጋር የሚሄድ ዓለም አቀፍ ታዋቂ የሆነ ፕሮፌሰር ተፈሪ አዲስ አበባ ዩኒቨርሲቲ ያለ ከሱ በተጨማሪ የበኔ ጥናት ኤሪያ ላይ ያ ሰው እንዲገኝ አድርጎልናል። ፕላስ ከዛ የሚያለፋ ሌሎች ኮርሶችን የተለያዩ እኔ ከሰርቪስ ስለመጣው ተጨማሪ ኤሪያው ላይ ልምድ ስላለኝ ተጨማሪ ዶኩሜንቶችን ከሰንሰለት ፕሮጀክት ጋር ሆኜ በማዘጋጃት የዶኩሜንት ዝግጅት ልምዶችንም እንዲያሻሽል አድርጎኛል። ሄልዝ ሰፕላይ ቼን ማኔጅመንት ኤምኤስሲ ፕሮግራም ላይ እየሰራን ያለ ነው። በአሁኑ ሰዓት ቁጥሩ ከፍተኛ የሆነ ተማሪ ያስመርቀናል። ላለፉት ዓመታቶች እዚህ ላይ ምንድነው ለየት የሚያደርገው ይሄ ፕሮግራም ብለን በምንመለከተው በዚህ ፕሮጀክት መታቀፉ ይሄ ፕሮግራም አንደኛ ተማሪዎች የነበረባቸውን ውስን የሆነ የሪሰርች ፈንድ እንዲያገኙ አድርገዋል። ለማስተርስ ፕሮግራም ዩኒቨርሲቲው የሚከፍለው 25000 ብር ነው። 25000 ብር በአሁኑ ጊዜ አንድ ሪሰርች ፕሮጀክት ረን ለማድረግ በጣም ከባድ ነው። ስለዚህ የሪሰርቹ የበጀት ብሬክዳውን በሚፈልገው መሰረት ታምኖ በዲፓርትመንትም ዲጂሲ ጸድቆ በስኩልም ኤሲ ጸድቆ የሚያስፈልገው በጀት ይሰጣቸዋል ተማሪዎቹ። ይሄ እንግዲህ በጀት በትክክል ከተሰጣቸው ሊሰሩ ያሰቡትን ስራ በትክክል ሰርተው በጣም ቫሊድ የሆነ ፋይንዲንግ ይዘው ያመጣሉ ማለት ነው ተማሪዎቻቸው። ሰንሰለቱ ቀጥሏል። ቀለበት 2 የተቋማት አቅም ግንባታ። የአቅርቦት ሰንሰለት ከመድኃኒት አስመጪው እስከ ሆስፒታል ድረስ ያለውን አካል ሁሉ የሚነካ ነው። እናም የእነዚህን ተቋማት የሰው ኃይል አቅም ማዳበር ሌላው የሰንሰለት ፕሮጀክት የሰንሰለቱ ቀለበት ነው። ሰንሰለት ፕሮጀክት በሥራ ላይ ለሚገኙ ባለሙያዎች የሰጠው ስልጠና ቁልፍ ተግባር ነው። ከሕክምና ባለሙያዎች እስከ ፋርማሲስቶች ድረስ ለህመምተኛ ሕይወት ወሳኝ የሆኑ ስልጠናዎችን ሰጥቷል። በዚህ አኩሪ ሥራ ላይ 1200 የሕክምና ባለሙያዎችንና ፋርማሲስቶችን በማሰልጠን በግልጽ የሚታይ ውጤት አምጥቷል። በዚህ የተቋማት አቅም ግንባታ ውስጥ የሰንሰለት ልዩና አዲስ ተግባር ለድጋፍ ሰጪ ሰራተኞች የተደረጉት ስልጠናዎች ናቸው። ብዙም ልብ የማይባሉት ነገር ግን እጅግ ወሳኝ የሆኑት እነዚህ ድጋፍ ሰጪ ሰራተኞች ያገኙት ስልጠና ሰንሰለት ፕሮጀክት ካመጣቸውና በአርአያነት ከሚጠቀሱ ስራዎች መካከል ይገኛል።
እንግዲህ ስሙ ራሱ ሰንሰለት ነው እንደምታውቀው። ሰንሰለት ስንል ከአቅርቦት ሰንሰለቱ ውስጥ እየደገፍኩ አቅርቦት ሰንሰለት አንዷ ቦታ ብትበላሽ አንዷ ቦታ ብትበጠስ ሰንሰለቱ አይድም ማለት ነው። ስለዚህ ያን ሰንሰለት ስም ማውጣቱ ራሱ ትልቅ ነገር ነው ከጅምሩ ማለት ነው። በዛ ሰንሰለት ውስጥ ደግሞ አሁን በእኛ ተቋም ውስጥ ብዙ አለ። የግዢ አለ፣ ገዝተን ነው የምናቀርበው። ከዛ ከገዛም በኋላ አከማችተን እንዳልኩ መጋዘኖች ስላሉ ከዛ ደግሞ እስከታች እናሰራጫለን። ሰንሰለትም እንግዲህ ማከማቻ ላይ ያሉ ሰራተኞች ሴፍቲያቸው፣ እውቀታቸው በምን ደረጃ ነው መጋዘን አስተዳደር ስርዓታቸው ክሎታቸውንና አሰራሩን ለመጨመር አንዱ እዚህ ላይ ነው የሚሰራ ማለት ነው። ሁለተኛ ዲስትሪቢዩሽን ነው። እንግዲህ ዲስትሪቢዩሽን በጣም ቀላል ነገር አይደለም። እኛ ከ200 በላይ መኪኖች አሉን በዛ ደረጃ። እነኚህ ሹፌሮች በእውቀታቸው መድኃኒትን እንዴት እንደሚይዙ እንዴት እንደሚንከባከቡ፣ መድኃኒት በጣም ዋጋ ያለው ነው፣ ህይወትን የሚያድን ነው። ሹፌርስ ይሄን ያውቀዋል ወይ? እንዴትስ ይረዳል ወይ? ታች አድርሶ ሲመለስ ከስራ ባሻገር ስንት ህይወትን እያዳንኩ ነው ብሎ ማሰብ አለበት በዛ ደረጃና ያ እንዲሆን የተለያየ የሚቀርብለት ግብዓት፣ እውቀት፣ አያያዝ ጨምሮ በደንብ አድርገ እየደገፈ ያለ ሰንሰለት ፕሮጀክት ነውና በጣም እጅግ አድርገን የምናመሰግነው ነው። ይሄ እንግዲህ በጣም ትልቅ ፋይዳ ያለበት ነው። ተቋማችን እንደሚታወቀው ላለፉት 78 ዓመታት በተለያየ ስያሜ በተለያየ ሳይዝ በተለይ የሕክምና ግብዓቶችን ስናቀርብ ቆይተናል። አሁን ደግሞ የህዝብ ፍላጎት በጣም ከፍ ብሎ የመጣበት ከመሆኑ ጋር ተያይዞ በተለይ ይሄ ኮንቲኒየስ የሆነ ፕሮፌሽናል ዲቨሎፕመንት ስልጠናዎች ፋይዳቸው በጣም ትልቅ ነው ማለት ነው። በተመረጡ አሁን ከግዢ ጋር ከክምችት ጋር ከስርጭት ጋር በጣም አንገብጋቢ የሆኑ ቶፒኮችን የሚሸፍን ከመሆኑ አንፃር ይሄ ትልቅ ፋይዳ ነው ያለው። በሁለተኝነት አንዳንዴ ለኮር ኦፕሬሽኑ በጣም ዋጋ እንሰጥና ከኮር ኦፕሬሽኑ ያልተናነሰ ፋይዳና ውጤት ያላቸው ሰራተኞቻችን እንረሳለን። ይህ ፕሮጀክት ግን ለየት የሚለው ለኮሩም ትልቅ ዋጋ ሰጥተው ለሳፖርቲቭ ሆኖ ትልቅ የጀርባ አጥንት ሆኖ ሰፕላይ ቼኑን ከማሳለጥ አንጻርም ድርሻ ያላቸው ባለሙያዎችን የማብቃት የማሰልጠን የኪሎት ክፍተታቸውን የመሙላት ነገርም ስለሚሞላ አይ ቲንክ ይሄ ያው ድርሻው በጣም ትልቅ ነው ተብሎ ሊወሰድ የሚችል ነው። በእያንዳንዱ የሙያ ዘርፍ ውስጥ የነበሩ እዚህ ሰንሰለት ውስጥ ያሳተፍናቸው አካላት በሞላ እንግዲህ ከጥበቃ ጀምሮ ማለት ነው። ጥበቃ ራሱ መድኃኒት ነው የመጣው ሲባል ቶሎ ሪስፖንሲቭ የመሆን አይነት ነገር፣ መድኃኒት የሆነ ቦታ አንሷል ሲባል ያንን ከሌላ ተቋም ለምሳሌ ሪቨርስ ሎጂስቲክስ እንግዲህ በእኛ እንደምንለው ከአንድ ተቋም ወደ ሌላ ተቋም መድኃኒት ማዘዋወር ራሱ የሚያስፈልግበት ሁኔታዎች ነበሩና ስለዚህ አንዳንዴ በፍጥነት ከሌላ ተቋም አምጥቶ እዛ ላይ አገልግሎት ማግኘት እንዲቻል የተደረገበት ነውና ሰው የአቅርቦት ሰንሰለቱ ላይ ከፍተኛ እንግዲህ አቬይላቢሊቲው ላይ ራሱ ሲግኒፊካንት የሆነ ለውጥ ማምጣት ችሏል ብዬ ነው የማስበው። ከስልጣናዎቹ በፊት እንደዚሁ በልምድ በመናቃቸው ነገሮች ራሳችን መጠየቅ ስንፈልግ እየጠየቅን ማወቅ የምንፈልጎችን እያወቅን ነበር ስንሰራ የነበረው። ካልሆነ ግን ዝም ብሎ በግዴለሽነት በሚባል አይነት ምንም አይነት እውቀት ስላልነበረ ማለት ነው። እኛ ብቻ ማወቅ ስንፈልግ ገፍተን ሄደን ካልጠየቀ ምንም አይነት እውቀቶች አልነበሩንም። ነገር ግን የሰንሰለት ፕሮጀክትን ከወሰደን በኋላ በጣም ብዙ ነገሮችን ተጠቅመናል። በመድኃኒት ብቻም አይደለም ስቲል ላይፋችን ላይ ራሱ ብዙ የተቀየሩ ነገሮች አሉ እና ከዛ በኋላ ብዙ ስለ መድኃኒቶች አይነቶች ምን እንደሆኑ ለምን ቤዝመንት እንደሆነ ስቲል እንኳን አናቅም ነበር። ስቶሩ ለምን እዚህ እንደሆነ ለምን ላይ ምን እንደሚገባ 2 ስቶር ነው ያለው። እዛ ምን እንደሚገባ እናውቃለን፣ እዚህ ምን እንደሚገባ እናውቃለን። ግን ለምን እንደሆነ እንኳን ምክንያቶችን አናቅም ነበርና የሰንሰለት ፕሮጀክትን ከወሰድን በኋላ ግን ብዙ ነገሮችን ተጠቅመናል፣ ብዙ ነገሮችን አውቀናል። መድኃኒትን እኛ ስልጠናውን ከመውሰዳችን በፊት በልምድ ነው የምንጭነው። ምክንያቱም እላዩ ላይ ያለውን ኤክስ ዴት እና ወይም ኤክስፓየር ዴት እና ባች ነው የምናየው። ስለ መድኃኒቱ ተሰባሪ ነው ተሰባሪ አይደለም በሚለው በካርቶኑ ላይ ነው የምናየው። ያንንም
ስናይ እኔ እውቀቱ ስለሌለኝ ፖርተሮች አምጥተው በሚጭኑ ሰዓት እውቀቱ ከወሰድኩ በኋላ ያለው ሂደት የተስተካከለ ሆኗል። በፊት ግን ምንም ነገር አናቆም ተጭኖ ይሄዳል። ከታች ዳሜት ከመጀመሪያ ጀመረ የስንት ሚሊዮን ብር የወጣበትን ስንት ብር የወጣበት ስንት ጉዞ የፈጀው መድኃኒት እኔም ባለማወቅ ፖርተሮችን ባለማወቅ ዳሜጅ እናመጣለን። በጣም ወሳኝ የሆነ ያው ከድራይቪንግ ከሚሰሩ ከሹፌሮች ጋር ነበር አብረን የወሰድነው። በጣም ወሳኝ የሆነና ጠቃሚ የሆነ ስልጠና ነበር ያገኘንበት፣ ትምህርት ነበር ያገኘንበት። ለምሳሌ መድኃኒቶች እንዴት መውጣት እንዳለባቸው፣ እንዴት ተጭነው ወደ ስታፍ መሄድ እንዳለባቸው፣ ብዙ ነገሮችን ከዚህ ቀደም ሳናውቅ የምንሰራቸውን ስራዎች በደንብ ጠንቅቀን አውቀን እንድንሰራ ያደረገና ጠቃሚ የሆነ ስራ ወደፊትም ቢሆን ያው ጅምር ነው ማለት ይቻላል። ማለት መቀጠል አለበት። እስከ ዲፕሎማ ሌቭል የራሱ ተሰጥቶት በዶክሜንት ተዘጋጅቶ የበለጠ ሰርቲፊኬት ተዘጋጅቶለት መሰራት ያለበትና በጣም ወሳኝ የሆነ ከዚህ ቀደም ታይቶ የማይታወቅ ስልጠና ነበር ሲሰጠኝ ነበርና እኔ በጣም ስልጠናው ከተሰጠኝ በኋላ ራሱ ብዙ ነገሮችን ያወቅኩበትና ራሴን አሻሻልኩበት ነበር። የኤመርጀንሲ ኪት ስታንዳርዳይዜሽን አንደኛውና ትልቁ ስራ ነው ለጤና ሚኒስቴር። ሁላችንም እንደምናውቀው ሀገራችን በተለያዩ ሰው ሰራሽና ተፈጥሯዊ በሆኑ ችግሮች ኤመርጀንሲዎች ያጋጥማታል። ስለዚህ እነዚህን ችግሮች ሪስፖንድ ማድረግ የሆነ ፕሪፕላንድ ሆኖ ቀድሞ ተዘጋጅቶ ሪስፖንድ ማድረግ በጣም አስፈላጊ ነው። በተለይ ደግሞ ኤመርጀንሲ ሪስፖንስ ክሪቲካል የሚፈልገው የባለሙያዎች ኤመርጀንሲ ሲከሰት ያው ሰው ላይ ነው ጉዳት የሚደርሰውና ጉዳት እንደደረሰ በጣም ክሪቲካል ነገር የሚፈልግ ሰው ኃይልና ስኪል የሆነ ባለሙያና ሪሶርስ ነው የሚያስፈልገው። ማለት ሪሶርስ ስንል የሕክምና አገልግሎት የሚያስፈልጉ ነገሮች ብዙ ጊዜ ባለሙያ ካለን ሆስፒታሎችን ሞቢላይዝ አድርገን ለአገልግሎቱ እንዲውል እናደርጋለን። ቻሌንጅ የሚገጥመን ከውጭ የምናስመጣቸው እና ገዝተን የምናቀርባቸው የፋርማሲውቲካል ኤመርጀንሲ የሚያስፈልጉ ኪቶች ናቸው። ይሄ ከዚህ በፊት ስታንዳርዳይዝድ ሆነ ለኛ ሀገር ከስተማይዝድ ሆነ ኪት የለን። ከተለያዩ ኤንጂኦዎች የተዘጋጁ ነገሮች አሉ። ያንኑ ቶሎ ብለን ችግሮቹ ሲከሰቱ ባለሙያዎች እንዲገናኙና ሪስፖንድ እንዲያደርጉ እናደርጋለን። ይሄ ጊዜ ይወስዳል፣ ሎንግ ጊዜ። እንደገና ሪስፖንሱም ደግሞ ኤፌክቲቭ እንዲሆን አያደርግም። ሶስተኛ ደግሞ በስነ ስርዓት ኳንቲፋይ ስለማይደረግ ገምሱ ኦቨር ኳንቲፋይ ሆኖ ወስቴጅ ይገጥመዋል። ገምሱ ደግሞ በትክክል ሳይመጣ አይቀርና ክሊያንት ይሞትብናል። ስለዚህ በዚህ ምክንያት በጣም ይሄ ሊስቱን ስታንዳርዳይዝ ማድረግ ህይወትን ለማዳንና ሪሶርስን ብክነት ለመቀነስ እና ጊዜንም የኤመርጀንሲ ሪስፖንስ ደግሞ ጊዜ ነው አንደኛው። በጊዜው ሪስፖንድ ማድረግ ያስፈልጋል እና ታይምሊ ሪስፖንስን ያግዘዋል። ለዛ በጣም ጠቃሚ በመሆኑ ነው እኛም ሪኮመንድ ያደረግነው። ሰንሰለትም ደግሞ ታንኪቱ ሰንሰለት ፕሮጀክት ተቀብለው ይሄንን ሊስት ስታንዳርዳይዝ አድርጎ ሰጥቶናል። ብዙ ካሉት የበሽታ ሁኔታ ጋር ተነስተው ያዘጋጁልን አለ። ያንን ይዘን ለወደፊቱ እንግዲህ ሪስፖንሳችን የፈጠነና ስታንዳርዱን የጠበቀ ይሆናል ብለን እንጠብቃለን። እንደሚታወቀው የሚወገደው መድኃኒት ግሮስሊ ከ2% መብለጥ የለበትም ይባላል። ይሄ ሁልጊዜ መጠናት አለበት፣ መፈተሽ አለበት። ለዚህም ያገለግላል ማለት ነው። ከ2% በላይ ከሆነ በጣም ብዙ ብክነት አለ ማለት ነው። አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ከፍ ያለ አብዛኞቹ ከ5% በላይ ናቸው። ግን የ3 ዓመት የጥቁር አንበሳን እንዳየነው ከ2% በታይ ስለሆነ ግቡን መተናል ማለት ይቻላል። በውስን የገንዘብና የሰው አቅም የተንቀሳቀሰው ሰንሰለት ፕሮጀክት ምንም እንኳን የትምህርትና የስልጠና ጉዳይ እንደ ውድ ንብረት ወደፊት እየተመነዘረ የሚታወቅ ቢሆንም በዚህ አጭር ጊዜ የሚሰፈሩ
የሚቆጠሩ ውጤቶችን አምጥቷል። ከነዚህም መካከል በተቋማት ውስጥ በስራ ላይ የሚገኙ 1200 የሕክምናና የፋርማሲ ባለሙያዎችን እንዲሁም 1200 ድጋፍ ሰጪ ሰራተኞችን አሰልጥኗል። በተጨማሪም ለሀገር እጅግ የሚጠቅሙና ለሌሎች አርአያ የሚሆኑ ለማስተርስ ተማሪዎች 6 የትምህርት ሞጁሎችን፣ ለሕክምና ባለሙያዎችና ለፋርማሲስቶች 12 የሥልጠና ሞጁሎችን፣ ለድጋፍ ሰጪ ባለሙያዎች 6 የሥልጠና ሞጁሎችንና 5 የተጠናቀቁ የኢመርጀንሲ ኪቶችንና በቅርቡ የሚጠናቀቁ 6 ተጨማሪ ኪቶችን አዘጋጅቷል። ለመሆኑ እንዲህ በአክብሮት ከመቀመጫ ብድግ የሚያስደርገው የሰንሰለት ፕሮጀክት ዋና የስኬት ምክንያት ምንድን ነው? ሰንሰለት ፕሮጀክት ትንሽ ገንዘብ ነው። ፕሮጀክቱ የትንሽ ገንዘብ ፕሮጀክት ነው። እንደገና ደግሞ ማናጅመንቱም እንደ ሌሎቹ ፕሮጀክቶች ትልቅ ኦፊስ ተከፍተው ትልቅ ስታፍ ተቀጥሮ ብዙ ስታፍ ተቀጥረው በዛ ራን የሚደረግ አካሄድ አይደለም። ውስን ስታፎች ናቸው። ስታፉም ደግሞ ትንሽ ማናጅመንቱ ለየት ይላል። የራሱን ስፓሬት ኦፊስ የለውም። እንደ አዶክ ነገር ሆኖ ነው ስራውን የሰሩትና እኔ በጣም ያመጡት ውጤት ከዚህ አካሄዳቸውና ትልቅ ኦፊስ ከፍቶ ከሚሰሩት አንጻር ሳነጻጽረው ሰንሰለት ፕሮጀክት ብዙ ውጤት አምጥቷል ባይ ነኝ። ብዙ ስቴክሆልደርስ ኢንቮልቭድ ሆነዋል። በዚህ የመጀመሪያው ፈንደሮቹ ናቸው። ሁለተኛው ደግሞ ኢምፕሊመንተርስ፣ አገር ውስጥ ያሉ ኢምፕሊመንተርስ። ፈንደርስ ከውጭ ናቸው። ይሄ ለርን ሎጂስቲክስ ባይ ኩነ ፋውንዴሽን የሚባል ጀርመን ቤዝድ የሆነ ፋውንዴሽን ነው። ሎጂስቲክስን ነው የሚያጠናክረው በዴቨሎፒንግ ካንትሪስ። አንዱ ፈንደር እሱ ነው። ሁለተኛው ፈንደርስ ደግሞ የመድኃኒት አምራች የሆነው ኖቮ ኖርዲስክ በአብዛኛው ኢንሱሊን በማምረት የሚታወቅ ኩባንያ ነው። ዴንማርክ ነው ቤዝ ያደረገው። ሶስተኛው ደግሞ ወርልድ ዲያቤቲክ ፋውንዴሽን የሚባል በተለይ የዲያቤቲክ ሕክምና ዲያቤቲክስን ብቻ ሳይሆን ስኳር ምንለውን ነው በአማርኛ የስኳር በሽታን ሕክምና ለማጠናከር የተቋቋመ ፋውንዴሽን ነው። አጠቃላይ በእርግጥ ስኳር ብቻ ሳይሆን ሌሎችም በሽታዎችን እንደ ደም ግፊት ያሉትንም በተጓዳኝ ይረዳሉ። እነሱ ፈንድ በማድረግ ሶስቱ አዲስ አበባ ዩኒቨርሲቲ ደግሞ ዋና ፕሮጀክት ኦነር በመሆንና ፕሮጀክት በመጻፍ ፈንዱ እንዲመጣ በማድረግ ሎካል የሆኑ ደግሞ ስቴክሆልደርስን ዋናዎቹ ጤና ጥበቃ ሚኒስቴር ዋናው መስሪያ ቤት አለ። የኢትዮጵያ መድኃኒት አቅርቦት አገልግሎት ነው የሚባለው አገልግሎት አለ። የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት እነዚህ ዋናዎቹ ናቸው። በእርግጥ ሌሎችም ተቋማት እዚህ ውስጥ ኢንቮልቭድ ሆነዋል። እንደ አዲስ አበባ ጤና ቢሮ አይነት፣ እንደ አዲስ አበባ የከነማ ፋርማሲ ድርጅቶች፣ እንደ ኢትዮጵያ ሬድ ክሮስ የመሳሰሉ በዚህ ሂደት ውስጥ በጣም ኢንቮልቭድ ሆነዋል። የተለያዩ ትልልቅ ሆስፒታሎችም የክልል ጤና ቢሮዎችም እንደ ኦሮሚያ ጤና ቢሮ እንደ አማራ ክልል ጤና ቢሮ ኢንቮልቭድ ሆነዋል በዚህ ስርዓት ውስጥ እና እነሱን በማስተባበር የተጠቀምንበት ሞዴል ምንድነው? ኮላቦሬቲቭ ሞዴል ምንለው ነው። ይሄ ፓርትነርሺፕ ሞዴል ኮላቦሬቲቭ ሞዴል ነው። ኮላቦሬቲቭ ሞዴል ማለት ምንድነው? ፕላኒንጉ ላይ የሚሳተፋሉ፣ ኢምፕሊሜንቴሽኑ ላይ የሚሳተፋሉ፣ ኢቫሉዌሽኑ ላይ የሚሳተፋሉ። ስለዚህ ጎል ሼርድ ቪዥን ኖር ነው። ከመጀመሪያ ስንነሳ ፕላኒንግ ውስጥ ፓርት ስለሆኑ ሼርድ ቪዥን ነው። ይሄንን እንግዲህ አዲስ አበባ ዩኒቨርሲቲ ነው ሎካል ይሄን የሚያስተባብረው እና ይሄንን ለማስተባበር የፈጠርነው ስትራክቸር ነበር አድቫይዘሪ ፎረም የሚባል። ይህ አድቫይዘሪ ፎረም የሚባለው ከተለያዩ ተቋማት የተውጣጡ ኃላፊዎች ሪፕሬዘንትድ የሆኑበት ኦርጋን ነው። እሱ ምን ያደርጋል? ፕላኖችን ያጸድቃል። ፕላኖችን ሞኒተር እና ኢቫሉዌት ያደርጋል። በየ3 ወር ስብሰባ ያደርጋል፣ ይገመግማል፣ ሂደታቸውን ያያል፣ መስተካከል ያለባቸውን ያስተካክላል። አመቱ ካለፈ በኋላ ደግሞ የሚቀጥለውን አመት ፕራዮሪቲ ስናወጣ ደግሞ የሀገሪቱ ፕራዮሪቲ ይሄ ነው፣ ከዚህ ይልቅ እዚህ ላይ ብናተኩር የሚሉ ነገሮችን እንትን ያደርጋል። ስለዚህ ፉሊ ፓርቲሲፓቶሪ የሆነ በመሆኑ የተሻለ አይነት ውጤት እንዲያመጣ ሆኗል ብዬ ነው ማስበው። የተደጋገፈ አይወድቅም፣ የተያያዘ አይበጠስም፣ የተረዳዳ ሩቅ ይጓዛል። ሰንሰለት ፕሮጀክት የዚህ ማሳያ ነው። በአዲስ አበባ ዩኒቨርሲቲ ባለቤትነት በድጋፍና አብሮ በመስራት በርካቶችን እንደ ሰንሰለት አጋምዶ ነው
ልብ የሚያሞቅ ሥራ የሠራው። ሰንሰለቱ መያያዝና መበርታቱን አላቆመም። ሰንሰለት 2 ይቀጥላል።